ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን ዜና ይዘን ቀርበናል። ኢትዮጵያና አሰብ ወደብ ዛሬ የፓርላማን ውሎ የተመለከቱ ዜናዎች ይዘን ቀርበናል። ጠቅላይ ሚኒስትር አብይ አህመድ ዶክተር በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁ አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ ኤርትራ ስመላለስ አስመራን ካየው በኋላ ከክብር ፕሬዝዳንቱ ጋር አሰብ መሄድ እፈልጋለሁ ብዬ አሰብ ሄጄ ባህሩ ጋር ቆመን ያወራነው ነገር ምንድን ነው? ስለ ወደቡ ነው። ተሰማችሁ እዩ። የት? ኤርትራ ምድር ውስጥ። የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስን አስፍሬ የሀሳብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። የዛሬ 6 ዓመትና 5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ልንዋኝ ነው። ባህር ኃይል ያቋቋምነው ለምን ሰዎች ይሄን ደምረው ማየት እንደሚቸግራቸው አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ ዶክተር ደሳለኝ ጫኔ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነናል እኮ እኛ እንከፍታለን ብለን ጠግነናል። ከተጠገነ በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስለዋል። እንደዛ አይደለም። ታሪኩን ስለማንናገር ነው። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምንን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አደረግን። አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ተስፋ የለውም የሚለውን ያወቅ ነው። መንገድ ጠግነን ለምነን ብናመጣ ፍላጎት አልነበረውም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ወጪ ኤሌክትሪክ ኃይል ቀጥለን እንሰጣችኋለን፣ ጀነሬተር አትጠቀሙ ብንል ቆይ እናስብበት ነው ያሉን። ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት እንገነባለን ብለናል። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣ የሚል በየጊዜው ተነጋግረናል። ሁሉም የሚሄድ ልዑክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጅት አልነበረም። እሱ ቀርቶ የከፈትናቸው ድንበሮች በሰሜን በኩል ወዲያው ተዘጉ። የተዘጉት አሁን አይደለም፣ እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ፣ ምስኪን ህዝብ ነው። ሀገሩን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊ መንገድ በንግግር ሊፈታ ይችላል። ለብዙ ሀገራት በተናጥል ተናግሬያለሁ። ምክር ቤት መስማት ከፈለገ ግን አሜሪካ፣ ቻይና፣ ራሽያ፣ ለአውሮፓ እንዲሁም ለአፍሪካ ህብረት ሀሳቡን አስረድቻለሁ። አዎ እንሸማገላለን፣ ሰላም ያስፈልገናል እያሉ መዘናጋት ከሆነ ግን ብዙ የሚያስኬድ አይመስለኝም ሲሉ ሀሳባቸውን ሰጥተዋል።